አይ ሰይጣን የድረስ እንደሚከተሉት ቆመ ዘመድ እንዳታረገው ሞተ ራሱ አይተው በሙሴ ሬሳ ተከራከረ ይላልኩ ሰይጣን በቃ ሊወስድ እንዱ ምን ያረግለታል እንዴት አይ መንፈስ ያለም እኮ ልውሰደው ሲል እግዚአብሔር አይቻልም እንዳይወስደው አለና ሚካኤልን ሂድ አስጥለዋለሁ እግዚአብሔር አረን ያልሄድም ሚካኤልን ሂዳለሁ ሚካኤል መጥቶ አትወስድም አለ ወስዷል ብሎ ብዙ ነገር አለው መሰለኝ መጽሐፍ ሲናገር እግዚአብሔር ይገስጽ ከማለት ውጪ ምንም አላለም ሚካኤል ይላል ለምን ሌላ ነገር ሊያስተው ነው ካፉ የስድብ ቃል ከወጣም በዛው አብረው ሊቀሩ ነው ኃጢአት ሰርቶ አይመለስማ አይ ቢለው ሚካኤል እግዚአብሔር ይገስጽ ክፉ እንዴት እንደወደክም ማላቅ መሰለ አብረው ነበሩ ኮርሺፕና አብረው ሰይጣን እኮ አይደል አርኬንጅል አይደል እሱ ዋና እኮ ነበር ባይዘው ፕራይዱ እኮ የመጣው እኮ እግዚአብሔር እኮ ከመላእክቱ መካከል እኮ አለቃ እኮ አድርጎታል ከመላእክት እኩል ነው የተፈጠረው መላእክት የተፈጠረው ቀን የተፈጠረው አብሮ ግን በክብሩ ብዙ ሰጥቶታል የእግዚአብሔር ክብር ጋራጅ ነበር ከሚል ቀለምባቸዋል ጂሰስ ኪሩብነ ይለዋል የእግዚአብሔር ክብር ጋራጅ እንዲፊቱ ቆሞ ክብሩን ይጋርዳል ሌሎች እንዳያልቁ ማለት ነው ይጋርዳል ወርሺፕ ሊድ ያረግ ነበር በልዑል እመሰላለሁ አይደል ያለው እግዚአብሔር የሰጠው ክብር ብዛት በምን አንሳለው ከሱ አለ ሄዳችሁ ማንበብን ኢሳይያስ 14 ምናምንን ነበርክ ከሆነ ድሮ ነው ከዛስ በልዑል እመሰላለሁ በተራሮቹ ላይ እቀመጣለሁ ዙፋኑን ተጋርቼ ፈርዳለሁ አለ ሲል አይኑን ሲገልጥ ታቃላን ብሊንክ ሲያደርግ ሲኦል ነው የት ነኝ ወደክ እሳትን ከውስጥ አውጥቼ አመድ አረኩ ይላል እኔ ነኝ ያለው ክብር የሰጠው ላሳየህ አለው አይ እግዚአብሔርን ስለማያውቀው ነው እመሰለዋለሁ ያለው እሱ ትንሽ ነው የገባው እግዚአብሔር እንደዛ አይነት ብቻ አይደለማ አይ ብዙ መንካት የሌለበት አታውቀው ትንሽ ነው የምታውቀው ሰይጣን እንኳን በዛ ደረጃ ሆኖ ብዙ አያውቅ እኛ መሬት ሆነን ብዙ አናውቅ